ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድ ወደ አማካይ ዝውውር እቅዶቹ ገብቷል ተብሏል። ሞስት ፕሮባብሊ አሁን ባለው ሁኔታ 30 ሚሊዮን ፓውንድ የሚያስወጣቸውን ሊያም ዴላፕ እንዲሁም 62.5 ሚሊዮን ፓውንድ የሚያስወጣቸውን ማቲያስ ኩንሃን ዝውውር ለማጠናቀቅ ከጫፍ እንደደረሱ ተደጋጋሚ መረጃዎች ሲወጡ ነበር። በተለይ በኩንሃና በማንቸስተር ዩናይትድ በኩል ፖዚቲቭ የሆኑ ውይይቶች ነው ያሉት። የዴላፕም ጉዳይ ወደ ዩናይትድ አድልቷል ሲል ከሰሞኑ ስካይ ስፖርቱ ዘጋቢ ካቬሶል ሄኮል ይዞት የወጣው ዘገባ ያሳያል። ታዲያ ከነዚህ ጊዜያቶች በኋላ አሁን ደግሞ ማንቸስተር ዩናይትድ የክሪስታል ፓላሱን ተጫዋች አዳም ዋርቶንን ለማስፈረም ፍላጎት አለው ተብሏል። ይህ ተጫዋች በሊቨርፑልም ይፈልጋል። ክሪስታል ፓላስ ግን 100 ሚሊዮን ዩሮ ይፈልጋል እየተባለ እየተነገረ ነው የሚገኘው። ዘገባውን ይዞት የወጣው ከአውት ኦፍ ሳይድ ነው። ማንቸስተር ሲቲም የዚሁ ተጫዋች ፈላጊ ነው። ሲቲ ግን ሌሎችም እቅዶች ስላሉት ምናልባት በአዳም ዋርቶን ዝውውር ላይ ገፍቶ ላይሄድ ይችላል። በቅርብ ጊዜ ያደረጋቸው የእንግሊዛውያን ተጫዋቾች ዝውውር ደግሞ ስኬታማ ካለመሆናቸው ጋር በተያያዘ ፔፕ ላይ ገፋባቸው ይችላል ተብሎ ይጠበቃል። የግሪሊሽ የካልቪን ፊሊፕስ ዝውውሮች ሙሉ ለሙሉ ስኬታማ ናቸው ተብሎ አይታመንም። እንደዚህ አይነት ነገሮች ዳግም እንዳይፈጠሩ አዳም ዋርተን ላይ መቆመር የሚፈልግ አይመስልም። ሌላው ማንሳት ያለብን የአርሰናልንና የዮኬሬሽን ጉዳይ እናንሳ። ሰሞኑን በዝውውር መስኮቱ ብዙ ከሚያሰለቹን ስሞች መካከል ዮኬሬሽ፣ ፍሎሪያን ቪትስ የሚሉ ስሞች እንደሚሆኑ በእርግጠኝነት ላወራችሁ ይችላል። ማቲያስ ኩናና ሊያም ዴላፕም ሳይቀሩ ማለት ነው። እና አንደኛው አሰልቺ እየሆነ ያለው ገና ዝውውር መስኮቱ ሳይከፈት አንደኛው ዝውውር የዮኬሬሽ ጉዳይ ነው። ከወደ ስፔን የሚወጡ ሪፖርቶች እንደሚጠቁሙት ከሆነ አርሰናል ይህን ዝውውር ለማጠናቀቅ ከጫፍ የደረሰ ይመስላል። እንደሚጠቆመው ከሆነ ሪፖርቶች የሚሉት ከሆነ አርሰናል ምናልባትም 71 ሚሊዮን ዩሮ ወይም ደግሞ 59.8 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ይከፍላል ተብሎ ይጠበቃል። አንድሪያ በርታ የዮኬሬሽ ፈላጊ ናቸው። አሰልጣኝ ሚኬል አርቴታ የሴስኮ አድናቂ ነው። ማን ተመራጭ ሆኖ ኤምሬትስ ይደርሳል የሚለው ግን በጊዜ ሂደት አብረን የምንመለከተው ይሆናል።